ስስት በሚለው ፊልም ላይ በርካታ ኢትዮጵያኖችን በጣም ያስደመመች እጅግ ልብ ሰባሪ ታሪክም ነው። ያ ፊልም ላይ በመተወን ከፍተኛ የትወና ብቃቷን ያሳየች ገና በለጋ እድሜዋ ያቺ መልከ መልካም ውቢቷ በእርጋታዋ ደግሞ የምትታወቅ አርቲስት ነች። ልታይ የማትል ጨዋ አርቲስት እንደሆነች ጭምርም ነው። ማኪዳ አፈወርቅ በጣም በሚገርም ሁኔታ ማኪዳ አፈወርቅ በርካቶች የሚወዷት አይነት ሴት እንደሆነች በርካቶች ደግሞ ለትዳር ስመኟት የነበረች ልጅ ነች። በጣም በሚገርም ሁኔታ አሁን የተሰማ መረጃ ማኪዳ አፈወርቅ ተዋናይት ማኪዳ አፈወርቅ ከታላቁ ቅድስት ስላሴ መንፈሳዊ ዩኒቨርሲቲ በነገረ መለኮት ሁለተኛ ዲግሪ ወይም ማስተርስ ትምህርቷን አጠናቃ በክብር ተመርቃለች። ይህ በእውነትም ትልቅ በረከትና መታደል ነው በማለት ነው በርካቶቹ የገለጹ ያሉት። በዚህ ልዩ ስኬቷ ሁላችንም ደስ ብሎናል። ለመንፈሳዊ ሕይወቷም ሆነ ለኪነ ጥበብ ስራዎቿ ተጨማሪ ብርታት እንደሚሰጣት አንጠራጠርም በማለትም በርካቶቹ መልካም ምኞታቸውን ለእሷ እየገለጹላት እንደሚገኙ ጭምርም ነው። በርካታ ተዋናዮች እንደዚህ አይነት ነገር ላይ ትኩረት አይሰጡም። እሷ ግን መንፈሳዊ ነገር ላይ ትኩረት መስጠቷ በርካቶችን እንዳስገረመ ጭምርም ነው። እንግዲህ በነገረ መለኮት ሁለተኛ ዲግሪ ይዛ መመረቋ በርካቶችን እያነጋገረና ብዙ ሰዎች እንግዲህ ያው ትወና ላይ ሲገቡ እንደዚህ አይነት ነገሮች ላይ እንደማያዘወትሩ የተለያዩ አርት ሙያዎች ላይ ያሉት ማለት ነው። ግን እሷ በዚህ ሁኔታ ባልተጠበቀ ሁኔታ ሰዎችን ሰፕራይዝ ማድረጓ እያነጋገረች እንደምትገኝ ጭምርም ነው። ጭምት ነች። በጣም ረጋ ያለች ልጅ በርካቶችም የሚወዳትና የሚያከብሯት እንደሆነ ጭምርም ስስት የሚል ፊልም ደግሞ የመጀመሪያ በጣም በሚገርም ሁኔታ በህዝብ ዘንድ በከፍተኛ ሁኔታ ተወዳጅነት ያተረፈ ፊልም ነው። በበርካቶች አይምሮ ላይ ተቀርጾ የቀረ ፊልም ቢኖር ስስት እንደሆነ ጭምርም ነው። ስስት ፊልም ላይ በሚገርም ሁኔታ በከፍተኛ ብቃት የትወና ብቃቷን ያሳየች በት ሁኔታም በርካቶችን ልታስደምም እንደቻለች ጭምርም ነው። እስካሁን ድረስ እንግዲህ አብሬያችሁ በዚሁ አጠር ባለ መረጃ አብሬያችሁ ቆየሁት። ሚኪ ነኝ። ሚኪ ታቦር ኒውስን ሳብስክራይብ በማድረግ ወቅታዊና አጫጭር ሊደመጡ የሚገቡት የሀገር ውስጥ የሚሆን የዓለም አቀፍ መረጃዎችን ማግኘት ትችላላችሁ። ለሰዓታት ካሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።